ከንፈርሽ እየደረቀ እየተሰነጣጠቀና እያጠቆረ ተቸግረሻል? ከንፈርሽ የሚያምርና ለስላሳ ሆኖ እንዲታይ የሚረዱ ቲፖችን እነግርሻለሁ። እስከ መጨረሻው አብረሽኝ ቆይ። ለመጀመሪያው ማስወገድ ያለብን ከንፈራችንን መላስ ነው። ከንፈርን መላስ በጣም መጥፎ የሆነ ልምድ ነው። ከንፈራችንን የበለጠ ደረቅና እንደተሰነጣጠቀ እንዲሆን ያደርጋል። ምራቅ በውስጡ ቆዳን የሚያደርቅ ኢንዛይም ስላለው ከንፈራችንን በምንልስበት ጊዜ ከንፈራችንን ደረቅ ያደርገዋል። ያን ከንፈራችንን ከመላስ ይልቅ የከንፈር ማለስለሻዎችን ብንጠቀም ከንፈራችንን ማለስለስ እንችላለን ማለት ነው። ሁለተኛ ከመጠን በላይ የሞተን ቆዳን ማስወገድ። የከንፈራችን የሞተ ቆዳን ማስወገድ አስፈላጊና መደረግ ያለበት ነገር ቢሆንም ከበዛ ወይም ወቅቱን ያልጠበቀ ከሆነ ከንፈራችንን ሊጎዳ ይችላል። የከንፈራችንን የሞተ ቆዳ ማስወገድ አላስፈላጊ የሆነውን የላይኛውን የሞተ ቆዳ በማንሳት ከንፈራችን ውብና ለስላሳ ቀለሙም የተስተካከለ እንዲሆን ያደርጋል። ነገር ግን ከበዛ ጉዳት ያመጣል። በሳምንት 2 ወይም 3 የሞተ ቆዳን ማስወገድ ይኖርብናል። ይህንንም ለማድረግ የግድ ውድ የሆነ የከንፈር ስክራብ መግዛት አያስፈልገንም። በቤት ውስጥ ማርና ስኳር በመጠቀም የከንፈር ስክራብ ማዘጋጀት እንችላለን። ማወቅ ያለባችሁ ስክራብ በመጠቀም ከንፈራችን ለማለስለስ ብቻ ሳይሆን የጠቆረ ከንፈርንም ለማቅላት ይጠቅማል። 3 የምትጠቀሟቸው ምርቶች ናቸው። ከንፈራችን ለማሳመር የምንጠቀሟቸው እንደ ሊፕስቲክ፣ ሊፕ ላይነር እና ሜካፕ ያሉ ቁሳቁሶች ከንፈራችን ሊጎዱ ይችላሉ። አንዳንድ ምርቶችን ከመጠቀማችን በፊት ኤክስፓየር ዴቱን ማየት ያለብን እና እንዲሁም በውስጣቸው የሚገኙትን ይዘቶች መመልከት ይኖርብናል። ያን እነዛ ምርቶች ተጠቅመን ከንፈራችን እንዲላጥ እንዲደርቅ የሚያደርግ ከሆነ ያን ወዲያውኑ መጠቀም ማቆም አለብን። አራት በቂ ውሃ መጠጣት ነው። ውሃ መጠጣት ሁላችሁም እንደምታውቁት በጣም ጠቃሚ ከሆነ ነገር አንዱ ነው። ብዙ ጊዜ አንዳንድ ውሃ በቂ ውሃ ማይጠጡ ሰዎችን ስትመለከቱ ከንፈራቸው የመድረቅ ባህሪ ያለው። በቂ ውሃ መጠጣት ለከንፈር ልስላሴ በጣም ጠቃሚ ነው። 5 የከንፈር እንክብካቤ ነው። ልክ እንደ ጸጉር፣ እንደ ጥፍር፣ እንደ እግር ያሉ አካላቶችን እንደምንከባከቡላ ከንፈራችንንም መንከባከብ አለብን። በሳምንት 2 ወይም 3 ኤክስፖይሌት እያደረግን ማለስለሻዎችን በየቀኑ እየተቀባን እንዳይደርቅብን በእንክብካቤ እየጠበቅን ከንፈራችንንም ማስዋብ አለብን። ምክንያቱም ከንፈራችን አንዱ የውበት መገለጫ ነው። ሁልጊዜ ለስላሳና ማራኪ ሆኖ መታየት አለበት። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወዳችኋለሁ።